5 ባቃቸው ብዬ የማስባቸው ነገሮች ላካፍላችሁ። የመጀመሪያውና ዋነኛው ወርማፕ ማድረግ ነው። ወርማፕ በምናደርግበት ታይም አንደኛ ለምንሰራው ስራ አደጋ ላይ ጥለንም፣ ሁለተኛ ደግሞ ሰውነታችን ይፍታታል፣ ሶስተኛ ደግሞ ያነቃቀናል። ሁለተኛው ደግሞ ፎርም ነው። ፎርም ማለት ስቴፖቻችንን ጠብቀን የምንሰራው ስራ ማለት ነው። ስቴፖቻችንን ጠብቀን የምንሰራው ስራ ማለት ለምሳሌ ስኳት በምንሰራ ሰዓት ዝም ብሎ ኪሎ መጨመር ሳይሆን በስነ ስርዓት በፎርም በስቴፑ መስራት ማለት ነው። ምክንያቱም ለወገብ ለሌላ በሽታ ሊያጋልጠን ይችላል ፎርም አለመጠበቃችን። ሶስተኛው ደግሞ ፕሮግረሳችንን መከታተል ማለት ነው። ፕሮግረሳችንን መከታተል ማለት ለውጣችንን ራሳችን ላይ ማየት አለብን። ለምሳሌ በ10 ኪሎ ከሆነ የሚሰራው አንድ ሰው ባይሴፕስ ለ3 ወር በተደጋጋሚ በ10 ኪሎ መስራት የለበትም። ምክንያቱም በሳምንት ወይም ደግሞ በወር ሊሆን ይችላል ለውጡን ራሱ ላይ ማየት አለበት። ግዴታ ፕሮግረሱን መከታተል አለበት ማለት ነው። አራተኛው ደግሞ መጠየቅ ማለት ከእናንተ የተሻለ ሰው ሊኖር ይችላል፣ ኦር ትሬነሮች ሊኖሩ ይችላሉ፣ የተለያዩ ቪዲዮዎችም ሊኖር ይችላሉ። ማየት መጠየቅ በጣም አስፈላጊ ነገር ነው። ምክንያቱም የተለያየ ማሽን ላይ ወጣችሁ ራሳችሁ ላይ ወድቆ ሊጎዳችሁ ይችላል፣ ወይም ደግሞ ፊዚካሊ የተለያየ ነገር ሆኖ ለውጣችሁ ትንሽ ከባድ ሊሆንባችሁ ስለሚችል መጠየቅ ግድ ነው። አምስተኛው ደግሞ ማረፍ። ስፖርት እንደምንሰራው ሁሉ ማረፍም ይፈልጋል። ምክንያቱም አንድ መስል ሲያርፍ ነው ሪከቨር የሚያደርገው። ሪከቨር እንድናደርግ ለውጥ ቶሎ እንድናይ እረፍት ግድ ነው ማለት ነው። ስፖርት ስትጀምሩ ማወቅ ያለባችሁን ነገሮች ለማግኘት ቴሌግራም ቻናላችን ላይ ያስቀምጠንላችኋል። በዚህ ዩዘር ኔም እየገባችሁ እንግዲህ ማግኘት ትችላላችሁ። እንደዚህ አይነት አስፈላጊ ምክሮችን ለማግኘት ሶሻል ሚዲያ ገጾቻችንን ተከታተሉ። እናመሰግናለን።